ባላይ ለመገኘት ከተለያዩ አካባቢዎች ወደዚህ ጥንታዊና ታሪካዊ ወደ ሆነችው ከተማችን ኑረንበርግ እንኳን ደህና መጣችሁ በማለት ኑረንበርግ ስፖርት ኮሚቴ አባላት ስም ለመግለጽ ወዳለሁ። የተከበራችሁ እንግዶቻችን Ja, herzlich willkommen in Nürnberg. Welcome in Nürnberg. Amharisch kann ich leider nicht. አማርኛ አልችልም። እንኳን ደህና መጣችሁ ወደ ኑረንበርግ እያሉ ነው። Ich möchte Ihnen die Willkommensgrüße des Oberbürgermeisters ausrichten, der, wie gesagt, leider nicht persönlich anwesend sein kann. Ihnen einstweilen eine schöne Zeit hier, Ihren Teams viel Erfolg. Ich werde am Samstag noch mal vorbeischauen, kurz vor dem Finale und freue mich schon drauf. መልካም ውጤትና መልካም ጊዜ እመኝላችኋለሁ። ከዚህ አልፎ ደግሞ ቅዳሜ መጨረሻው ፋይናል ላይ እገኝላችኋለሁ። በጣም ደስ የሚል እርግጠኛ ነኝ እያሉ ነው። አሁን ደሳለኝ ይቀጥላሉ። ምሽቱን ጠቅላላ እስከሚመሽ ድረስ እኔ ገሊላ መኮንንና እኔም ኃይሉ ማሞ እያስተናገድናችሁ እናመሻለን። እንዲሁም ዲጄ ቲጂ ከፈረንሳይ ምሽቱን እያደምቅልናል። ዲጄ ማርቆስ ከስዊድን፣ ዲ አሌክስ ከግሪክ፣ ዲጄ ባቡ ከስዊዘርላንድ የወጣት ቡድን ስብስብ ነው። በአጠቃላይ አቢሲኒያ ይባላሉ። ከእናንተ ጋር ሞቅ ያለ ሰዓትን ያሳልፋሉ። ቴክኒኩን ፊሊጶስ አስፋው ይቆጣጠርልናል። መልካም ምሽት ከዝግጅቶቻችን ጋር። መልካም የኢትዮጵያዊነት አንድነት ምሽት። እዚህ ጋር ሰብሰብ ብለን ጭፈራ ማድረግ እንችላለን። ሁላችሁም ሰብሰብ ብላችሁ አብረን እንጫወት፣ አብረን ምሽቱን እናድንቀው። መልካም ቆይታ። አንድ መልእክት አለኝ። አቶ ቴዎድሮስ ጊዮርጊስ ከስዊዘርላንድ እዚህ ጋር ጓደኞቻችሁ እየጠበቋችሁ ነውና እባክዎትን ብቅ ይበሉ እንላለን። ሌሎችም ማስታወቂያዎቻችንን ቆየት እያልን እንመለሳለን። አዎ አስተናጋጆቻችሁ እኛ ብቻ አይደለንም። ዲጄ መርካቶ ከስዊድንም አብሮን አለ። እኒህ ሁሉ ተደምረው የዛሬን ምሽት ያደምቃሉ። መልካም ቆይታ። ሌላ ምናልባት አዳራሽ ውስጥ አይታችሁ ከሆነ የቴብል ቴኒሱ ተዘርግቶ ሰዎች በቱርኒር መልክ እየተጫወቱበት ነው። የኪከር ወይም ጆተኒም እንደዚሁ እየተጫወቱ ይገኛል። ተጫዋቾች በውድድር መልክ እንዲጫወቱ ነበር ፍላጎታችን። እስካሁን ግን ለመወዳደር ብቁ ነኝ ብሎ የተመዘገበ የለም። ግን በሆቢ መልክ በአዳራሽ ውስጥ የቴብል ቴኒስ እየተጫወቱ ነው። ይህንን የአውሮፓ ስፖርትና ባህል ፌዴሬሽን ሌሎች ቡድኖች እንደ ስዊዘርላንድ እንደ ስዊድን፣ ሆላንድ ያሉ ቡድኖች በትክክልም ትክክለኛ የሆነ ፕሮፌሽናል ፉትቦል ለመጫወት የሚፈልጉ ቀደምም ሲል ይጫወቱ የነበሩ በወጣት ቡድን በብሔራዊ ቡድን ይጫወቱ የነበሩና ትክክለኛ የእግር ኳስ እውቀት ያላቸው ስለሆኑ ምናልባት እነሱ አድቫንቴጅ ይኖራቸዋል። በእኛ አካባቢ ደግሞ የዛ አይነት ብቃት ያለው ሰው የለም። ሁሉም አማተር ስፖርተኞችና በፈቃደኝነት የሚጫወቱ እንዲሁ በስሜት የሚጫወቱ በመሆናቸው ጥሩ ውጤት ሊያስመዘግቡ አልቻሉም። ምናልባት የዘንድሮ እንግዲህ የደረጃ አመዳደብ ምን እንደሚመስል በኋላ ላይ ይታያል። ምን እድል እንደሚገጥማቸው ከወዲሁ ለመገመት ይከብደኛል። ዳኛ ማለት ከሰው የተለየ ትንፋሽ የለንም። እኛ ከዛኛው ሜዳ አንስተን እዛኛው ሜዳ እስኪትሮጥ ድረስ የዳኝነት ስህተቶች ይፈጠራሉ። ለምን ኦፍሳይድን ተቆጣጥሮ የመሀል ያለውን ፋውል ተቆጣጥሮ ማጫወት በጣም አስቸጋሪ ነገር ነው። በዚህ ምክንያት አንዳንድ ጨዋታዎች ተገቢ ያልሆኑ ውሳኔዎች ሲሰጡ አይተናል፣ ተመልክተናል። ስለዚህ ነገር ግን የመጀመሪያው ቀን ውድድር ስለሆነ ብዙዎቹ ትኩረት አልሰጡትም። በትናንትናው ዕለት ግን በአርቡ ጨዋታ ላይ ከፍተኛ ውጥረት ነበር። ያንን ውጥረት እንደምንም ሊታለፍ የቻለው የፌዴሬሽኑ የአመራር አባላት ረዳት ዳኝነትን ገብተው የግድ ችግር የአዘጋጁ አገር ያመጣቸው ዳኞች ፈቃደኛ ሆነው ጨዋታው መዘግየቱ ሊሰሩ ባለመቻላቸው እነሱ ገብተው ረዳት ዳኝነቱን መስመር ይዘው በጥሩ ሁኔታ ስለረዱን ጨዋታው አለምንም ችግር አለምንም
ውጣ ውረድ በሰላም ሊጠናቀቅ ይችላል። ስለዚህ እስካሁን ያሉት ችግሮች እነኚህ ናቸው። በቀጣይ ግን እነኚህ ሁኔታዎች የሚስተካከሉበትን ሁኔታዎች ፌዴሬሽኑ በተለይ የውድድሩ ባለቤት እሱ ስለሆነ እንዲያመቻች እናሳስባለን። መሐመድ ከድር አረንጓዴ ጎርፍ በሚባለው ከሚታወቁ ጀግኖች አንዱ በመሆኑና እስከ ዛሬ ድረስ በዚህ እነዚህ አረንጓዴ ጎርፍ ታሪክ ሁኔታዎች በሰፊው እየተገለጸ ነው ያለው። ዛሬ ደግሞ በዚህ በአውሮፓው ፌዴሬሽን መሀላችን ላይ በመገኘቱ ከፍተኛ ደስታ ይሰማኛል። ያው መሐመድን መቼስ ማንም ማያውቀው የለም፣ መላው ኢትዮጵያ ሕዝብ ነው የሚያውቀው። ያው ያንን ሁሉ ታሪክ ሰርቶ አሁን ደግሞ በስደት ዓለም ውስጥ ያው ከኛው ጋር ነው ያለው። እንግዲህ የኢትዮጵያ ሕዝብ ታሪኩን በጠቅላላ ያውቃል እና ብዙ ቢዘረዘር የሚያልቅ ነገር ስላልሆነ እኔ ዛሬም ፌዴሬሽናችን እሱን በክብርነት ሳይረሳው አስታውሶ እዚህ በኢትዮጵያውያኖች ሕዝብ መሀል ፌዴሬሽኑ እሱን ጋብዞት በመገኘቱ ከመጠን በላይ ነው ምለው በኃይል ደስ ብሎኛል ነው። የአውሮፓ ስፖርት ፌዴሬሽን የተከበሩትን ሻምበል መሐመድ ከድርን ጋብዞ የስፖርት ቤተሰቦችን ለማስደሰት እዚህ ደረጃ ላይ ያደረሰው። እኔ አንድ በራሴ ላመሰግን የምፈልገው ሰው ይወለዳል፣ ያድጋል፣ ይሞታል። ግን አንድ የማይሞት ነገር አለ። የማይሞት ነገር ምንድነው? የሰው ልጅ ስራው ነው። ለዚህም ነው የተከበሩ ሻምበል መሐመድ ከድር የአውሮፓ ፌዴሬሽን የጋበዛቸው በሰሩት ስራና ለኢትዮጵያ ባደረጉት አስተዋጽኦ ከአክብሮት ጋር ነውና እኔ ለመጨረሻም ፌዴሬሽኑን አመሰግናለሁ። እሺ፣ በመጀመሪያ የአውሮፓ ፌዴሬሽኑን ነው ማመሰግነው። ማለት የኢትዮጵያን ባንዲራ ከፍ አድርገው የአገሪቷን ስም የሚያስጠሩ የስፖርት ሙያተኞችን በተለያየ ጊዜ አስተዋሽ ያጡትን እያመጣ ለአውሮፓ ለሚገኙ ኢትዮጵያኖች የክብር እንግዳ በማድረግ በየጊዜው ስለሚያመጣ በተለይም ደግሞ የፌዴሬሽን ለየት የሚያደርገው በእግር ኳስ ያለፉትን ብቻ ሳይሆን ከሌላውም ከአትሌቲክሱም ከተለያዩ ስፖርት አይነቶች ያሉትን ባለ ታሪኮችን እያስታወሰ የሚያመጣ በመሆኑ ይሄ በጣም እጅግ የሚያስመሰግንና በቀጣይነትም የተሻለ ከዚህ የተሻለ ስራ እንደሚሰራ ተማመናለሁ። ትዝ የሚለኝ ግን አባቴ በጣም ስፖርት ይወዳል እና ስለ አረንጓዴው ጎርፍ በጣም ደስ እያለው ነው የሚነግረኝ እና ሁሉ ጊዜ አይሰለቸውም እና ከዛ ውስጥ ሁሌ ስማችሁን ሲጠቅስ በደንብ አስታውሳለሁና አሁን እያሰብኩ ያለሁት አረንጓዴው ጎርፍ ላይ የነበሩትን እኮ ሯጮች አገኘዋቸው ብዬ ለሱ ስነግረው ነው አሁን ያለኝ ስሜት እና ምን እንደሚል እያሰብኩት ነበርና በጣም ደስ ይላል። በጣም አኩሪ ታሪክ ነው የሰራችሁት ነው። ጥሪያችንን ማክብረው እዚህ በመምጣቱ በጣም ነው ደስ ያለኝ። በቅድሚያችን እድል ስለተሰጠኝ አመሰግናለሁ። ያ መሐመድ ከድር እኔ ማቀው እንግዲህ በቴሌቪዥን ነው። አሁን ደግሞ በእውን ስላየሁት አሁንም በጣም እዚህ ቦታ ላይ በማግኘቴ እድለኛ ነኝ እና ፌዴሬሽኑም ለዚህ ስላበቃው ያው አንዳንድ የኢትዮጵያ ታሪካዊ ሰዎች በየቦታው ወድቀው የተጣሉትን እየፈለግን ለዚህ ታሪክ ስላበቃ ፌዴሬሽናችንንም በጣም አመሰግናለሁ። በዚህም አጋጣሚ ያው አዘጋጅ ሀገሮችንም ኑረምበርግ እናመሰግናለን እና የፌዴሬሽን አባላቶችንም ታላቅ ምስጋናና እድለኞች ናችሁ ላሉ አመሰግናለሁ። በመጀመሪያ ለዚህ ላበቃን አምላክ ምስጋና ይግባው። በሁለተኛ ደረጃ ሻምበል መሐመድ ከድርን በፌዴሬሽኑ ስም ከልብ እናመሰግናለን። ይኸውም ጥሪያችንን አክብሮ ባህላችንን አክብሮ ፍቅርን ፈልጎ የስፖርት ምንነትን የተገነዘበ ሆኖ ከኛ ከስፖርተኞቹ ጋራ ከወንድሞቹ ጋራ ከወገኖቹ ጋራ 3 ቀን አብሬ ያሳልፋለሁ ብሎ ካለበት ሀገር እዚህ ድረስ በመምጣቱ በእውነት ከልብ አመሰግናለሁ። የስፖርቱ ትርጉሙ ይሄ ነው እና የስራ አስኪያጅ ኮሚቴውም የአዘጋጁም ሀገር
ጥሪውን ስናደርግም ተቀብለውን እሱ በማዕከላችን ተገኝቶ ባህላችንን እንዲደምቅ በማድረጉ ከልብ አመሰግናለሁ። ይሄ ነው እንግዲህ ያለስ። እሺ በመጀመሪያ አመሰግናለሁ። እኔ እንኳን መናገር የምፈልገው እኔ ራሴ በጣም ከሁሉም ነገር በላይ እኔ ራሴ በጣም እድለኛ ነኝ ብዬ ነው የማስበው። ምንድነው የስራ ትንሽ የለውም። ስራ የሰራ ሰው ትንሽ ስራ የሰራ ሰው መከበር መመስገን አለበት። እንኳን ትላልቅ ስራዎችን የሰሩ ሰዎች ማለት ነው። እኔ በህይወት ያዩዋቸው በዚህ ፌዴሬሽን ውስጥ ሰራ ያዩዋቸው ትልቅ ሰዎች አያቸዋለሁ ብዬ ማስባቸው ሰዎች አይደሉም። ምክንያቱም እኔ ከየኔ ስራ ከነሱ ጋር ሲወዳደር በአገር ደረጃ ምንም የሰራው ሰው አይደለሁም እኔ። ስለዚህ መለስ ብለን ስናይ ግርማቸሩ፣ አለማየሁ ኃይለ ሥላሴን፣ መንግስቱ ወርቁን፣ ሊቻኖ ቫሳሎን ዛሬ ደግሞ ዘነኛው ሻምበል መሐመድ ከድርን ማየት ለኔ ከጎናቸው ቁጭ ብዬ ማየት ማለት ለኔ ግሬት ትልቅ ፕሪቪሌጅ ነው። ለዛ ነው እኔ እድለኛ ነኝ ብለው። ምክንያቱም ይሄንን እድል ማያገኙ ሰዎች አሉ። ዛሬ ከጎኔ ቁጭ ብሎ አሁን እኔ ባለሁበት ሁኔታ ላይ ከጎኔ ቁጭ ብሎ መነጋገሩ ሳይሆን የሰሩት እሱም ሌሎችም የሰሩት ስራቸው ከኔ ጋር ሲመዘን የኔ ኤመንት ነው፣ ትንሽ ነው፣ በጣም ትንሽ ነው፣ ዝቅተኛ ነው። ለዚህ ነው እድለኛ ነው ብለው። ግን ዋናው ነገር ምንድነው እነዚህ ሰዎች የተከሉት መሰረት ነው። በተለይ ወደ ሻምበል መሐመድ ከድር ስመለስ እነሱ የሰሩት መሰረት ነው ዛሬም ላለችው ኢትዮጵያ በተለይ በአትሌቲክስ በሩጫ መስኮ እስካሁን ድረስ ትልቅ በገናናነትና ትልቅ ቦታ እየሰጣት ያለው እነሱ የከፈሉት ዋጋ ነው። ዛሬ መተዋቸው ትልልቅ አትሌቶች በገንዘብም በሁሉም ነገር ንረው መታያቸው እነሱ ምንም በማያገኙበት ሰዓት ምንም በሌላቸው ሰዓት አገሪቷን ቢረዱ እዚህ ደረጃ ላይ ያደረሱ ሰዎች ናቸው። ያን መሰረት የሰሩ ሰዎች ናቸው። ዛሬ መተዋቸው አትሌቶቻችን ብዙ ተከፍሏቸው ብዙ አግኝተው በርግጥ አሁንም ሀገራችን እያስጠሩ ነው። የነሱ ግን ለየት ያለ ነው። የሀገር ፍቅር ስሜት የነበራቸው ሰዎች ናቸው። መሆንም ያለበት ያ ነው። ያንን ነው እኛ ወስደን ወደፊት ለሌሎች ሰዎች መስጠትም ያለብን ይሄ ነው። ለልጆች ማሳለፍ ያለብን ይሄን ነው። እነሱ የሰሩት ያለምንም ክፍያ ወይም በጥቂት ክፍያ የሀገራቸውን ስም ማስጠራት መሰረት መትከል ይሄው ለዚህ ደረጃ አብቅቷል ማለት ነው። ዛሬም የኛም የፌዴሬሽን አሰራር ስንጀምረው ካለምንም ነው የተነሳው። አሁንም ምንም የለም። ነገር ግን ነገ ምንጥለው መሰረት ዛሬኛ የከፈልነው ዋጋ ነገ ልክ እነሱ ዛሬ ከፍሎት ያለፉትን ዋጋ አይነት ነው ለሚመጣው ትውልድ መሰረት ጥሩ መንገድ ጠርጎ ለመሄድ ነውና እኔ አሁንም ልናገር ፈልገው በጣም እድለኞች ነን። አራያቸውን እየተከተልን ነው። በምንችለው መንገድ እየሰራን ነው። ወደፊትም እንሰራለን እና ይሄ ምድብ ስለሰጠኝ አመሰግናለሁ። እኛም ጋር በመሆን በጣም ደስ ብሎኛል እና አመሰግናለሁ። ጁን ሀገር ጀርመን ሀገር የኑረንበርግን ቡድን ከፍተኛ ምስጋና እናቀርባለን እና ሌላው ደግሞ ወደፊትም እንደዚሁ እንድንቀጥል ነው ደስ የሚያሰኝ እንድናደርግ እንድንሞክር ነው ሀሳብ የምሰጠው። አመሰግናለሁ። መጀመሪያ አመሰግናለሁ። እዚህ በአውሮፓ የምትገኙት የስፖርት ፌዴሬሽን ሊቀመንበር፣ ምክትል ሊቀመንበር፣ ዋና ጸሐፊ፣ የህዝብ ግንኙነት በጠቅላላ አውሮፓ ውስጥ የምትኖሩት እኔ እዚች ቦታ ላይ እንድገኝ ላረጋችሁት እድልና ልፋት ከልብ በኢትዮጵያ ህዝብም ሆነ በራሴ ስም ሊያመሰግናችሁ ወዳለሁ። በመጨመርም እኔ ማንነቴን ኢትዮጵያ እንዴት እንደሚወዳት ባንዲራውን የትም ዓለም ላይ እንደሚያውለበልባት አውቃችሁ እቺ ባንዲራ ከኔ ያልተለየች በስደት ላይም ሆነ በአገሬ ላይ እስካሁን ባለሁበት ቦታም ቢሆን ምን ጊዜም ሳትረሱኝ ፈልጋችሁ እዚህ ስለጋበዛችሁኝ ከምንም በላይ አመሰግናችኋለሁ። ስደት ዓለም ላይ ያለው እኔ ብቻም ሳይሆን ብዙ ናቸው ስፖርተኞች። እዚህ ስለጋበዛችሁኝ ብቻ ከምንም በላይ ከፍተኛ ቦታ ሰጠዋለሁ። ምን ጊዜም ከናንተ ጋር ነኝ።
እጅግ በጣም አመሰግናችኋለሁ።